بسم الله الرحمن الرحيم. الحمد لله رب العالمين. الصلاة والسلام على سيد المرسلين محمد صادق الأمين وعلى آله وأصحابه أجمعين. أما بعد، إخواني ويا إخواتي كلكم، السلام عليكم ورحمة الله تعالى وبركاته. إن شاء الله تعالى زاري من نوراو لذي سلا لنبت ور سلا محرم سلا عاشوراء صومنا ሙሐረም በሂጅሪ አቆጣጠር አዲሱ ዓመታችን፣ አዲሱ ዘመናችን፣ አዲሱ ጊዜያችን ነው። ነብዩ አለይሂ ሰላቱ ወሰላም ከመካ ወደ መዲና የተሰደቱት በዚህ ወቅት ነበር። ጊዜውም 1447ኛ ዓመተ ሂጅሪያውን ደፍኗል። ሰዓቱ የሄደ ጊዜው እየገሰገሰ ነው። እኔና እናንተ ያለንበትን ቦታ ማስታወስ የቱን ያህል ከወንጀላችን ርቀናል፣ ለውጥ የቱን ያህል ህይወታችን ሊያምተናል የሚለውን ብናስብበት ጥሩ ይመስለኛል። ኢንሻአላህ ተዓላ ወደ ርዕሴ መለስና ስለ አሹራ ጾም የተወሰነ ነገር ከነብዩ አለይሂ ሰላቱ ወሰላም ሐዲስ አንስተን እናወራለን። ነብዩ አለይሂ ሰላቱ ወሰላም አብዱላህ ኢብኑ አባስ በዘገበው ሐዲስ ላይ አነ ረሱላህ ሰለላሁ ዐለይሂ ወሰለም ሷመ የውመ አሹራ ወአመረ ቢሲያሚሃ ይላል። ነብዩ አለይሂ ሰላቱ ወሰላም የአሹራን ቀን ጾመውት ነበር፣ በመጾሙም አዘዋል። እንደውም አንዳንድ ሪዋያዎች እንደሚያመላክቱት ከረመዳን በፊት የአሹራ ጾም ዋጅብ ሆኖ በሙስሊም ማህበረሰብ ላይ ቀጥሎ እንደነበር፣ ጃሂልዮችም ይጾሙት እንደነበር የሚያመለክቱ ሰነዶች ይገኛሉ። አሹራ ጾም የድል ወር እጅግ በጣም በዓለም ታሪክ ላይ ድል የታየበት፣ በኢስላም ታሪክ ላይ ድል የታየበት ትልቅ ወር ነው። ነብዩላህ ሙሳን አለይሂ ሰላም አላህ ከፊርዓውን ተንኮል የገላገለበት ሰዓት እንደሆነ ይነገራል። እንዲሁም ነብዩ አለይሂ ሰላቱ ወሰላም ከመካ ወደ መዲና ሂደው ምርጥ የተባሉ ሰዎች ጋር የተቀላቀሉበት ወር፣ በደንብ የተሰናገዱበት ወር፣ እስላምን እንደፈለጉ ያስፋፉበት ጊዜ የመጣው እዚህ ወር ላይ ባደረጉት የሂጅሪያ ስደት ጉዞ ነው። ነብዩ አለይሂ ሰላቱ ወሰላም ይሄ ወር የተከበረ ወር ነው። ከዛም ባለፈ ትልቅ ደረጃ ትልቅ ፈድል ያለው ወር በመሆኑ ምክንያት አላህ Subhanahu Wa Ta'ala ካላቃቸው አራት ወራቶች መካከል በመጀመሪያው ጊዜ ላይ በአመት ላይ የመጀመሪያው የተከበረ ወር ይህ ሙሐረም የሚባል ወር ነው። እዚህ ወር ላይ ሐረም የተባሉት ነገራቶች በሙሉ የሚካሄዱበት፣ ጥቃት ላይ ጥላት ላይ ጥቃት የማንጀምርበት የሆነ ወር ሙሐረም ወር ነው። አረቦች ሲያከብሩት የነበረው ከዛም በኋላ እስላም ያስቀጠለው ትልቅ ወር ነው። ሁላችንም ከወንጀላቶች አላህ Subhanahu Wa Ta'ala ከከለከላቸው ነገራቶች ሁሉ ተከልክለን ከራቃቸው ነገሮች ሁሉ ርቀን ማሳለፍ ይገባናል። የነብዩላህ ሙሳን ታሪክ ካየን የሆነው እንደዚህ ነው። ነብዩላህ ሙሳ አለይሂ ሰላም ፊርዓውን ያው ያስቸግራቸው እንደነበረ በቁርአን ላይ በሰፊው ተጠቅሷል። አና ረቡኩሙል አዕላ እያለ እኔ ትልቁ የሆንኩኝ ከፍ ያልኩት የሆንኩኝ ጌታ ነኝ እያለ ሲያስቸግራቸው ነበረ። ከሱ ችግር በዚህ በአሹራ ቀን ይላሉ የናይል ወንዝ ለ12 የተሰነጠቀበት፣ ነብዩላህ ሙሳ አለይሂ ሰላም በበትራቸው መተውት 12ቱም ነገድ ከግብጽ ሀገር ወደ ፍልስጤን የገባበት ትልቅ ወር፣ ፊርዓውንን የጥላት ሁሉ መመሰያን የሰው ልጆች አንደኛ ጥላት ከተጠቀሰ ፊርዓውን ተብሎ ይጠቀሳል። ከሰዎች መካከል ነብዩ አለይሂ ሰላቱ ወሰላም አቡ ጀህልን በስሙ የሰየሙበት ፊርዓውን በዚህ ቀን ባህር ውስጥ ሰምጦ እንደቀረ ዑለማዎች ይናገራሉ። የተፍሲር ለህቃኖች ያብራራሉ። እዚህ ወር ላይ እንደሆነ የጠፋው ፊርዓውን ባህር ውስጥ ገብቶ የጠፋው የተጸጸተበት ወር ጉሮሮ ላይ ከደረሰ በኋላ ሆነ እንጂ ጸጸቱ ነፍሱ ወደ አላህ ተጸጽቶ ሊመለስ የተቃረበበት ጊዜ ይህ 10ኛው ቀን ነበረ። በዚህ ምክንያት ትልቅ ክብር ተሰጥቶት ነብዩ አለይሂ ሰላቱ ወሰላም ሲጠየቁ የውመል አሹራን አንጹም ሲባሉ ይከፍሩ ሰነተል ማዲየት ያሉለት ወር የአንድን አመት ያለፈውን ወንጀል ያስምራል ይህን ጾም የጾመ ሰው ብለው ነብዩ አለይሂ ሰላቱ ወሰላም የተናገሩለት ለኛም በስራቱ ነው። ከወንጀላችን የሚያስምርብን ቀን ሆኖ የተከበረ ሆኖ የቀጠለልን ድንቅ ቀን 10ኛው ቀን። ይሄንን ቀን በመጾም ኸይር ስራ በመስራት ማሳለፍ መቻል አለብን።
ከኸይረኞች እንድንሆን ተጠቅመው ወንጀላቸው ከምሮላቸው ከሚያልፉት እንድንሆን ተውበትም ትልቁ አስፈላጊ ነገር ነው። ለወንጀል መማር ከምንም ነገር በላይ ቀዳሚው ተውበት ነው። ወደ አላህ Subhanahu Wa Ta'ala ተጠጥቶ መመለስ። ያ ስለሆነ ተውብተን ከዛም ጾማችንን ከጾም ኢንሻአላሁ ተዓላ ሷዲቅ አልአሚን የሆኑ ነብይ ናቸው ሰለላሁ ዐለይሂ ወሰለም የነገሩን ከወንጀላችን ተምረን የምናልፍበት ወር እንደሆነ ጥርጥርም ሸክም አይገባንም። እኛ በያዝነው አያያዝ ልክ ነው። እኛ ባሳለፍነው ማሳለፍ ልክ ነው። እኛ በጾምነው በኢኽላሳችን ልክ ግን ይወሰናል እንጂ አላህ Subhanahu Wa Ta'ala የማይምርበት ምክንያት የለም። ሊምር ቃል ገብቷል። ወማ ينطق عن الهوى የሆኑት ነብዩ ሰለላሁ ዐለይሂ ወሰለም ስለተናገሩ ከስሜታቸው የማያወሩት የሆኑት ነብይ የተናገሩለት ስለሆነ ከአሹራ በተያያዘ ነብዩ ዐለይሂ ሰላቱ ወሰላም ቀጣይ ዓመትን ብኖር ኑሮ ለአሱሙ ቲስዓን ማአሹራ ይላሉ። ዘጠነኛውን ቀን አሹራ ጋር ጨምሬ ጾመው ነበር ይላሉ። ስለዚህ ሁለት ቀን መጾም የበለጠ ነው። ከሙሐረም ዘጠነኛውን ቀንና አስረኛውን ቀን በጾም ማሳለፋችን እጅግ በጣም በላጭ ተመራጭ ከዛ በፊት የነበሩ ሙሽሪኮች የሚጾሙትን ጾም ከልፈን ነገር ግን አሹራን ተጠቅመንበት ምናልፍ አላህ Subhanahu Wa Ta'ala ያደርገናል ተብሎ ይገመታል። ሌሎችም ቀውሎች አሉ። ወይም ደግሞ ከአሹራው በኋላ 11ኛውን ቀን ከሙሐረም ማለት ነው። ከሙሐረም 11ኛውን ቀን መጾሙ የተወደደ እንደሆነ ነብዩ አለይሂ ሰላቱ ወሰላም ነግረውናል። ሁላችንም ይህንን 10ኛውን ቀን በመጾም ወደ አላህ Subhanahu Wa Ta'ala በመመለስ በማብላት ጾምን በሚተካው ማብላት ነው። በማጠጣት ላይ በኸይር ነገር ላይ እናሳልፈው። ወሩን በጠቅላላም የተከበረ ወር ስለሆነ ይህ ወር ሙሐረም ሰዎች ጋር ሳንደርስ ሰዎችን ሐቅ ሳንነካ ማንንም ሳንበድል ወለው ካነ ካፊር ጋር በሰላም እናሳልፈው ወር ይሁንልን። ሁላችንም ጾመው ከሚጠቀሙት አላህ ያድርገን። هذا والله اعلم وبالله التوفيق. اخر دعواتي الحمد لله رب العالمين واستغفر الله لي ولكم ولسائر المسلمين. السلام عليكم ورحمة الله تعالى وبركاته.